እዛ ይገባና ጧጧት ቆሞ ለምኖ ተማጽኖ እንዴት አይነት አስተሳሰብ የሰው አቅል ላይ እንደሚመጣ ግራ ይገባል። ቁስ ነው ብሎ ሲያበቃ ሽቶ አርከፍክፎ ነው የሚወጣው። ጊዜ እንዲሁ ማይመለስ ነው ሲያገኙት ወጣቶቹ ተመካከሉ። ምን አሉ? ይቺ ጣዖት እንስረቅበት። ሰርቀው ሲያበቁ ቆሻሻ ቦታ ጣሏት። ቆሻሻ መጣያ ቦታ አለ። ማታ መጥቶ የሆነ ሰዓት ላይ መጥቶ ሲያያት የለችም። ማን ነው የወሰደው? ያሉ ይልቀቁት። በጣም ተናደደ። ፍለጋ ሲከድ እዛ ቆሻሻ ቦታ ተገኘች። አንስቶ አጽድቶ ተንከባክቦ በቦታው አስቀምጦ ሽቶውን አርከፍክፎ ይቅርታ ጠይቆ ወደ ሚሄድበት ሄደ። ሌላ ቀን ጠብቀው እንደዚሁ ይሰረቅ አምላክ አንድ ጊዜ በቂ እኮ ነው። የትምህርት ነው አይደል? ጠብቀው ይወስዱበታል።